ቤተሰቦች እንዴት ናችሁ? ዛሬም በሌላ ስራ መልሰን ተገናኝተናል። ዛሬም እዚህ ጋር ደግሞ የሽሮ ፍርፍር ወይንም ጥብስ እንሰራለን። የሚያስፈልጉኝን ግብአቶች እዚህ ጋር አዘጋጅቻለሁኝ። አብራችሁን ቆዩ። እንግዲህ በመጀመሪያ የሚያስፈልገኝ የተፈጨ ቀይ ሽንኩርት እዚህ ጋር አለኝ። በዋናነት ሽሮም ቲማቲም እጨምርበታለሁ፣ በርበሬም አለኝ። ሁሉንም እየሰራን አብረን እናያለን። እንግዲህ እዚህ ጋር መጥበሻ ይግለዋል እና የሚያስፈልገንን ያክል ዘይት እንጨምርበታለን። ቀጥለን ደግሞ ሽንኩርታችን እናደርጋለን። ያው ለፍጥነት ያክል ነው ቶሎ ቶሎ የምለው። እዚህ ጋር እንግዲህ ሽንኩርታችን በርከት ቢል ይመረጣል፣ ምክንያቱም ሽሮውን ትንሽ ነው የምናደርግበት እንደማያያዣ። እዚህ ጋር ደግሞ በርከት ያለ ሽንኩርት ያለው ቆንጆ ስጎ ነው የምንሰራው። ልክ እንደ ቆንጆ የፍርፍር ስጎ አይነት ነው የምንሰራው። በጣም ቆንጆ የሽሮ አማራጭ ይሆንልናል። እዚህ ጋር እንግዲህ ሽንኩርታችን ጥብስ እስከሚል ድረስ እንደዚህ እያማሰለን እንቆያለን ማለት ነው። እንግዲህ ሽንኩርታችን ደግሞ እየበሰለ እዚህ ጋር ቲማቲማችንን እናዘጋጃለን። ወይ ድቅቅ አድርገን እንከትፋለን ወይ ደግሞ ልክ እንደዚህ በመፈቅፈቂያ እንፈቀፍቃለን። እንደሱ ቆንጆ ይሆንልናል። ቲማቲሙ ስጎን በርከት እንዲል ያደርገዋል። ጣዕሙም ቆንጆ ነው የሚሆነው። እንግዲህ በዚህ መልኩ ነው ፈቅፍቄ እንደዚህ አድቅቄዋለሁኝ። እንደሚመችን አድርገን እንግዲህ እንከትፋለን ማለት ነው። ዋናው ነገር ስጎ በርከት ማለቱ ነው። በነገራችን ላይ የሽሮ ጥብሱን ልክ እንደኔ በመጥበሻ ወይንም ደግሞ በእንጀራ ምጣድ ላይም መጥበስ እንችላለን ማለት ነው። እንግዲህ ቲማቲሜን ጨምሬያለሁኝ እዚህ ጋር ከሽንኩርቱ ጋር በዚህ መልኩ አብሮ ይበስላል። እንደዚህ አድርገን እናቁላላዋለን። እየከደነን ቆንጆ አድርገን እናበስለዋለን። ሽንኩርቱ እየበሰለ በሄደ ቁጥር ያው ስለሚያንስ ነው በርከት ማድረግ ያለብን። በርበሬያችንን እንጨምርና እንደዚህ አብረን እናሸዋለን። እኔ ያክል ይበቃኛል፣ ሽሮ ምጥን ስለሆነ ማለት ነው። ሁሉን ነገር በምንፈልገው ልክ መጨመር እንችላለን እኛ። እስኪ በስልልን እንግዲህ እስከሚበስል ድረስ እንደዚህ ውሃ ጠብ እያደረግን እንዳያርብን እያማሰለን እንቆያለን። እንግዲህ ነጭ ሽንኩርቱም አብሮ እንዲቁላላልኝ ጨምሬበታለሁ። ሌላ የማቅለያ ቅመሞችም ካሉን መጨመር እንችላለን። የምንፈልገው ምንም ችግር የለውም። መጨረሻ ላይም ነጭ ሽንኩርቱ መጨመር እንችላለን። ምግብ ስራ እንግዲህ እንደለመድነው እንደ ቤታችን ነው። ይሄ እንግዲህ የኔ ቤት አሰራር ነው። በዚህ መልኩ እንዳያርብን መልሰን እያማሰለን እንዲቁላላ እንተዋለን ማለት ነው። የምታዩት መልኩ በጣም የሚያምር ቁሌት እየሆነ ነው። እንግዲህ ሽንኩርቱም እስኪበስል ጊዜ ይወስዳል፣ ግን ያው ለቪዲዮ አጠራጠር እያደረግን ነው የማሳያችሁ። በዚህ መልኩ ሽንኩርታችን እንደዚህ በስሏል። ቀጥለን ደግሞ እንግዲህ የሚበቃን ያክል ሽሮ እንነሰንሳለን። እኔ 1-2 ሾርባ ማንኪያ ያክል ነው ያደረኩበት። ብዛቱን እንደምንፈልገው መጠን መጨመር እንችላለን። ስጎውን ከፍ አድርገን ሽሮውንም በዛ ማድረግ እንችላለን። እንደዚህ ያደረግን እንግዲህ ሽሮአችንን እናሻለን። በዚህ መልኩ አንተውም ውሃ ጠብ እያደረግን አግጥነን ነው የምናበስለው። ምክንያቱም በዚህ መልኩ ካወጣነው ቶሎ አይበስልም ማለት ነው። ውሃ አድርገንበት እየተንተከተከ መልሶ ውፍረቱ ይሄንን ወደዚህ ደረጃ እስኪመጣ ነው የምናበስለው ማለት ነው። እንግዲህ በየቤታችን ሽሮ ስንሰራ የሚወስደውን ሰዓት እናውቃለን። እንደዛ እስከሚሆን ድረስ እየከዳደንን እያማሰለን ውሃ እያደረግን እንቆያለን ማለት ነው። እንግዲህ ሙቅ ውሃ
እያደረግን አግጥሜ ነበር የተወኩት። እየበሰለ ሲመጣ በዚህ መልኩ ነው እየወፈረ የሚመጣው። በማሰልነው ቁጥር እየወፈረ ፍርፍር እያለ ይመጣል። እኔ አጠር እያልኩ እያሳየኋችሁ ስለሆነ ነው። በዚህ መልኩ በጣም ቆንጆ እየሆነ ነው። በማሰልነው ቁጥር ደግሞ እየወፈረ ነው የሚመጣው ከዚህ በኋላ። በዚህ መልኩ እየበሰለ ጥቅልል እያለ ይመጣል። ቆንጆ የሽሮ ጥብስ ወይንም ፍርፍር እየሰራን ነው። በዚህ መልኩ እንግዲህ ሰዓት ወስዶ በጣም በስሎልኛል። እኔ በማሰልነው ቁጥር እየወፈረ ነው ፍርፍር እያለ ነው የሚወጣ። እንግዲህ መጨረሻ ላይ ደግሞ እንደ ዲኮርም ለጣዕምም ለሁሉም ነገር እንደዚህ ጥብስ ሲያልቅ የምንጨምረውን ነገር እንጨምራለን። ቃሪያ አለ፣ ቃሪያ አድርጌበታለሁ። ሽንኩርት፣ ቲማቲም አለው። ለአይንም በጣም ቆንጆ ነው። ለጣዕሙ ደግሞ እንግዲህ መጨረሻ ላይ ጨው እናደርጋለን። መጨረሻ ላይ የምንጨምራቸውን ቅመሞችን መጨመር እንችላለን ማለት ነው። እዚህ ጋር መከለሻ፣ ኮረሪማ የምንወደውን በዚህ መልኩ እንግዲህ ለአይንም የሚያምር ቆንጆ ጣፋጭ የሆነ የሽሮ ፍርፍር ወይንም ጥብስ ሰርተናል ማለት ነው። እናንተም ስሩና ሞክሩት በየቤታችሁ። ቆንጆ ሽሮ አማራጭ ይሆንልናል። መጨረሻ ላይ እንግዲህ ያው ጥብስ ሲወጣ የምናደርገውን ልክ እንደዛው ቅቤ እናደርጋለን። ጾም ካልሆነ ማለት ነው። ጾም ከሆነ ደግሞ በዘይት ብቻ በቂ ነው፣ ወይንም ያልተከተተ ቅቤ መጠቀም እንችላለን። የስጋ መጥበሻን መጨመር እንችላለን። ሽታው ልክ እንደ ጥብስ ይሆንልናል። በዚህ መልኩ እንግዲህ የሽሮ ጥብሳችን አልቆ ወጥቷል ማለት ነው። እንደዚህ በማቅረቢያችን ላይ እንገለብጣለን በሚመቸን። እዚህ ጋር ጣባ ስላለኝ በሱ አድርጌያለሁ። ዋው በጣም ቆንጆ የሆነ ነው። ሽታው ራሱ ምርጥ ነው። በነገራችን ላይ እየቀዘቀዘ በሄደ ቁጥር ፍርፍር እያለ ይሄዳል። እንደዚህ እያደረግን እንጀራችን ላይ በማንኪያ እያወጣን መጠቀም እንችላለን። በዚህ መልኩ አቅርቤ ጨርሻለሁ። እንደምትወዱት ደግሞ ተስፋ አደርጋለሁ። በሌላ ቆንጆ ቪዲዮ እንገናኛለን መልሰን። እስከዛው ግን ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። በጣም ነው የምወዳችሁ።